ቃል በዚህ ዓመት በቃልና በጓደኞቹ ምክንያት ያገኘነው የ8 ተማሪ የአሜሪካን ስኮላርሺፕ ነበረ። 8 ተማሪ ማለት አንዱ ተማሪ ኒርሊ 13 ሚሊዮን ብር በላይ ስፖንሰርሺፕ የሚደረገው። እንደምን አመሻችሁ። እሺ ቃል እና ቤተሰቡ እንዲሁም የዚህ ትምህርት ቤት ቤተሰቦች ከዛ ባለፈ ደግሞ እዚህ በክብር የተጠራችሁ የመንግስት ተጠሪዎችና ባለድርሻ አካላት ሁላችሁንም እንኳን ደስ አላችሁ ለማለት ፈልጋለሁ። እኔ ማለት የፈለኩት አንድ ነገር ነው። አብዛኛው ነገር ስለተባለ አጠቃላይ ያው ኢትዮጵያን ስፔሊንግ ቢ ኒርሊ ወደ 13 ዓመት ኢትዮጵያ ውስጥ እየሰራ ያለ ተቋም ነው። ተቋሙ ባለ ራዕይና መስራች አቶ አብይ ተክሌ መቀመጫቸው አሜሪካን ቨርጂኒያ ሆኖ ብዙ ዓመት አውቃቸዋለሁ። ኒርሊ ወደ 11 ዓመት አውቃቸዋለሁና ትውልድን ለመቀየር ከልብ ኮሚትመንት ያለው ሰው ነውና ዛሬ በቃል አሁን ቃል ባመጣው ውጤት የ14 ዓመት ድካሚ ክፍያውን አግኝቻለሁ የሚል መልእክት ነው አንድ የላከው። ሁለተኛ በዚህ ተያይዞ ምናልባት ምስጋና ማቅረብ ያለብን የተወሰኑ ተቋማቶች ስላሉ እነሱን እንዳመሰግን እንዲፈቀድልኝ ነው። የመጀመሪያው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ኢትዮጵያ በ2029 የአፍሪካን ስፔሊንግ ቢን ሆስት እንድታደርግ ድጋፍ አድርጎልን አሁን ላይ ያንን እድል አግኝተናልና ትምህርት ሚኒስቴርን ከዛ ባለፈ አዲስ አበባ ትምህርት ቢሮ፣ ድሬዳዋ ትምህርት ቢሮ፣ ሐዋሳ እና ሲዳማ ክልል ትምህርት ቢሮና መምሪያ ማመስገን እፈልጋለሁ ብሏል። አመስግኑልን። ከዚሁ ጋር ተያይዞ የሐዋሳ ዩኒቨርሲቲ የኤስቢ ፓርትነር እንዲሆን ጠይቀ ነው አንድም ቀን አላሳፈረንም። በዚህ ዓመትም ያደረግነውን ውድድር አዳራሽን ጨምሮ ሌሎች ፋሲሊቲዎችን በነፃ ስለፈቀደልን ኤስቢ እንደ ፓርትነር ስላደረገ ሐዋሳ ዩኒቨርሲቲ በጣም እናመሰግናለን። ሐዋሳ ውስጥ የሚገኙ እዚህ ውድድር ላይ ተማሪዎቻቸው እንዲወዳደሩ ፍቃድ የሰጡ ፍሬሲል የለውጥ ትምህርት ቤት፣ ሳንኮፋ ኢንተርናሽናል ትምህርት ቤት፣ ቅዱስ ገብርኤል ትምህርት ቤት እና ኢትዮ ፓረንትስ ከዛ በተጨማሪ ደግሞ አሁን ላይ ቦናፋይድ፣ ሐዋሳ ኢንተርናሽናል፣ ሲሲሊያ፣ አቡነ ጎርጎሪዮስ የመሳሰሉ ሌሎች የግል ትምህርት ቤቶች ይሄን ውድድር እንዲካፈሉ ድል ለልጆቻቸው አመቻችተዋልና እነሱንም ማመስገን እንፈልጋለን። በስተመጨረሻ ግን ለቃል አንድ ነገር እንላለን። ቃል በዚህ ዓመት በቃልና በጓደኞቹ ምክንያት ያገኘነው የ8 ተማሪ የአሜሪካን ስኮላርሺፕ ነበረ። 8 ተማሪ ማለት አንዱ ተማሪ ኒርሊ 13 ሚሊዮን ብር በላይ ስፖንሰርሺፕ የሚደረገው የ3 ዓመት ስኮላርሺፕ ነው። ቃል በዚህ ዓመት መሄድ ያልቻለው የሀገሪቱ ሕግ ስለማይፈቅድ ነው። አሁን ላይ የ8ኛና የ9ኛ ክፍል ተማሪዎች ይሄን እድል ነቃል ባመጡት ውጤት እየተጠቀሙ ይገኛል። ግን ኤስቢ ወይም ኢትዮጵያን ስፔሊንግ ቢ ቃል እንድታቀው የሚፈልገው አንድ ቃል መግባት የሚፈልገውን መልእክት አስተላልፍ የተባልኩት አሁን ምናልባት በዚህ ባለፈው ወር ከአሜሪካን ስክሪፕስ ጋር የኢትዮጵያን ስፔሊንግ ቢ ፓርትነርሺፕ ተፈራርሟል። በየዓመቱ ከ3 እስከ 6 ተማሪዎች ከኢትዮጵያ ሄደው እዛ እንዲወዳደሩ እድሉን አመቻችቷል። ስለዚህ ይህ እድል የመጀመሪያው ተጠቃሚ የሚሆነው ቃልና ቃል ነው። ሁለተኛ ይሄን እድል የውድድር እድል ነው። የስክሪፕስ ያመቻቸው የስኮላርሺፕ አይደለም። ቃል እድሜው ስኮላርሺፕ መጠቀም በሚችልበት ጊዜ ቢደርስ ከዚህ በኋላ ስፔሊንግ ቢ ላይ ቢሳተፍ ውጤት ቢያመጣ ባያመጣ 8ኛ ክፍል ላይ ሲደርስ የፉል ስኮላርሺፑን ለቃል ያለምንም ቅድመ ሁኔታ ይሰጠዋል ማለት ነው። ይህንን ቃል የገቡት የኤስቢ ባለቤትና መስራች አቶ አብይና አብረውት የሚሰሩት ማኔጅመንት ቲሞች ናቸው። ቃል በጣም ኮርተንብሃል። አንተ የ2018 የኢትዮጵያ ጁኒየር ከ1 እስከ 4 ሻምፒዮን ነህ። የሚቀጥለው ዓመትም ጁኒየር ውስጥ ዲፌንዲንግ ሻምፒዮን ለመሆን መወዳደር እንዳለብህ እንድታስብ ካሁኑ እንድትዘጋጅ አደራ ለማለት ወዳለው።
እኛም በጣም ኮርተንብሃል። በጣም ነው የምንወድህ። በጣም አኩርተህናል። ሁል ጊዜ ኢትዮጵያን ስፔሊንግ ቢ ማህደር ውስጥ ትኖራለህ። በዚህ አጋጣሚ 2019 ላይ ልጆቻችሁ በዚህ ፕሮግራም ላይ እንዲሳተፉ የምትፈልጉ በኦንላይን በፖርታል ላይ መመዝገብ ይቻላል። በየትምህርት ቤቱ መምጣታችን አይቀርምና እድሉ ልጆችን ቮካብለሪ አቅም የማንበብ ክህሎት ከማሳደግ ባለፈ አሁን ላይ እንደዚህ ገና በ8 ዓመት በሁለተኛ ክፍል ዓለምን የሚያዞር ሆኖ አግኝቼዋለሁ። እኔ እናንተም እንደዛው እንደምትሉ አስባለሁ። በመጨረሻ ማመስገን የምፈልገው ወላጅ እናቱንና አባቱን። ምክንያቱም ያው እግዚአብሔር ሲባርካችሁ በልጅ ይባርካችኋል አይደለ? በንብረት በሀብት ሊባርካችሁ ያው ተመልሶ ሊጠፋ የሚችል ነገር ነው። እንደዚህ አይነት ልጅ ደግሞ ደግማችሁ ደጋግማችሁ ውለዱ። ደጋግማችሁ ማለት ነው። እንግዲህ ይሄንን ለማለት ነው። በጣም አድርጌ አመሰግናለሁ። ወንጌልን አብሯችሁ ሲሰሩ የነበራችሁ ከልጆቹ ጋር ቲቸር እስራኤልንና ኤልያስን አውቃለሁ። ድካማችሁ ዛሬ ፍሬ አፍርቷል። እንዲሁ ዝም ብሎ የመጣ ውጤት እንዳልሆነ በእድል የተገኘ ውጤት እንዳልሆነ ነው ያውቃለሁ። ስለዚህ እናንተንም በጣም እናመሰግናለን። ኩራት ስለሆናችሁ በጣም ደስተኛ ነን። አመሰግናለሁ።